ሰላም ነኝ። ዛሬ ደግሞ ቀይ ስር በምስር ለየት ያለና ቆንጆ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየታችሁንም እንደ ሁልጊዜው ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች ይደርሳልና ላይክ እያደረጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። በቅድሚያ እዚህ ጋር ያዘጋጀሁት የምስር ክክ አለ። ምስር ክኩን አፈር ጠጠር እንዳይኖረው ለቅሜ ካዘጋጀሁ በኋላ አጥበዋለሁ። ምስሩን እንግዲህ አንዳንድ ጊዜ ኮሜንት ላይ ጨጓራዬን ያመኛል ምስር ወጥ ስንበላ ለምትሉ መጀመሪያ ምስሩን በትንሽ ውሃ በደንብ አድርገን እናሸዋለን። ስናጥብ ማለት ነው። አረፋውን ተመልከቱ። ሳሙና የገባበት ነው የሚመስለው። ትንሽ ውሃ ጠብ አድርገን በደረቁ ማሸት። ከዛ በኋላ እንደዚህ አረፋው በደንብ ሲወጣና እነዚህ ነጫጮቹ ነገሮች ሙልጭ ብለው እስከሚጠፉ ድረስ ማጠብ ነው። ከዛ አያቃጥልም ወይም አያሳምምም ጨጓራ። ኮሜንት ላይ አንዳንድ ጊዜ ስለምትጠይቁኝ ነው። ምስሩን እንግዲህ እነዚህ ነጫጮቹ ነገሮች እስከሚጠፉ ድረስ ሙልጭ አድርጌ አጥቤ ተመልሼ ይኸው መጣሁ። ተመልከቱ። እኔ ቪዲዮ እንዳይረዝም ብዬ አጥቤ ጨርሻለሁ። ጊዜ ወስዳችሁ ውሃውን እየለዋወጣችሁ ማጠብ ነው። እዚህ ጋር ደግሞ ቀይ ሽንኩርት አዘጋጅቻለሁ። ቀይ ሽንኩርት ደቆ የተከተፈ ቀይ ሽንኩርት እንደዚህ ካዘጋጀው በኋላ ውሃ በትንሹ ጠብ እያደረገው ሽንኩርቱን በደንብ እንዲበስል አድርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ዩቲዩብ ያግዘኛልና ቪዲዮን ስትመለከቱ ላይክ አድርጉ። ከዛ ሽንኩርቱ ከበሰለልኝ በኋላ የማቁላሊያ ቅመም እጨምራለሁ። የዚህን የማቁላሊያ ቅመም ብዙዎቻችሁ እንዴት ነው የምንጠቀመው ስትሉኝ ስጠይቁኝ ነበር። በዚህ አጋጣሚ ላሳያችሁ ማለት ነው። ሽንኩርቱን ወደ ዳር ካደረኩ በኋላ የማቁላሊያውን ቅመም እንደዚህ ጨምሬ ስታቁላሉት ቆንጆ ሽታ እስከሚያመጣ ድረስ መቁላላት አለበት። ከዛ በኋላ ነው ከሽንኩርቱ ጋር የምንቀላቅለው ማለት ነው። እኔ ቪዲዮ እንዳይረዝም ቪዲዮን ስለቆረጥኩት ነው እንጂ በደንብ አድርጌ የማቁላሊያ ቅመሙ የራሱ ስታቁላሉት ሽታ አለው። እሱ ሽታ እስከሚመጣላችሁ ቆንጆ ሽታ እስከሚያመጣላችሁ ድረስ በደንብ አድርጋችሁ ማቁላላት ነው። ከዛ ውሃ ጠብ እያደረግሁ ደግሞ ከሽንኩርቱ ጋር በደንብ አድርጌ አቁላለዋለሁ። ምስር ለዶሮ ለማንኛውም ቀይ ወጥ መስሪያ የሚሆን ቆንጆ የቅመም አዘገጃጀት ከዚህ በፊት ሰርቼላችኋለሁ። ዲስክሪፕሽን ቦክስ ላይ ሊንኩን ታገኙታላችሁ። ብዙ የቅመማ ቅመም ዝግጅቶች አሉኝና ቪዲዮን ከታች ተመልከቱ። ዘይት ጨምራለሁ። ዘይት ጨምሬ ደግሞ አቁላለዋለሁ። የዚህ የአብሽ ማቁላሊያ በጣም ነው የሚያጣፍጠው። እንግዲህ ሰርታችሁ ሞክሩት። ዘይቱን ጨምሬ ትንሽ ካቁላላሁት በኋላ ከዛ ደግሞ ቀጣዩን አሳያችኋለሁ። ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና በቀጣይ ቅመም የምለቅላችሁ ቅመም አለ። ስለዚህ ሰብስክራይብ እያደረጋችሁ ጠብቁኝ። አሁን በርበሬ ነው የምጨምረው። በርበሬ ወይም ድልህ የበርበሬ ድልህ ካላችሁ መጠቀም ትችላላችሁ። በርበሬውን ጨምሬ እንግዲህ እንደ ሁሉ ጊዜው ያው በርበሬ ቁሌት ላይ በደንብ ሲቁላላ ስለሚጣፍጥ ብዙ ውሃ ሳልጨምር በትንሹ ጠብ እያደረጉ የሞቀ ውሃ በርበሬውን ቆንጆ አድርጌ አቁላለዋለሁ። እንደዚህ ደግሞ ቀይ ስርንና ምስርን ለየት አድርጋችሁ ሞክሩት። በእውነት በጣም ቆንጆ ነው፣ ትወዱታላችሁ። እንደዚህ ትንሽ የሞቀ ውሃ ነው እየጨመርኩ ማቁላላው። በርበሬው በደንብ መቁላላት ስላለበት እንደዚህ ቆንጆ አድርጌ ጊዜ ወስጄ አበስለዋለሁ። በመቀጠል እርጥብ ቅመም ወይም ነጭ ሽንኩርትና ዝንጅብል ተፈጭቶ የተዘጋጀ እጨምራለሁ። ነጭ ሽንኩርትና ዝንጅብል ወይም ነጭ ቅመም መጠቀም ትችላላችሁ። የተፈጨ ካላችሁ እርጥብ ቅመም ማታገኙ ከሆነ ነጭ ቅመም መጠቀም ትችላላችሁ የምታገኙት። ከዛ ቆንጆ አድርጌ ቁሌቱን ከሰራሁና ካበሰልሁት በኋላ በርበሬውን ያጠብሁትንና ያዘጋጀሁትን የምስር ክክ እጨምራለሁ። እንደዚህ ጨምረዋለሁ። ከዛ ከቁሌቱ ጋር በደንብ አድርጌ መቀላቀል ነው። እንደዚህ በደንብ አድርጌ እቀላቅለውና ትንሽ ውሃ ጨምርና ደግሞ እንዲበስል አድርጋለሁ። ምስሩ መብሰል ሲጀምር ነው ቀይ ስሩን የምንጨምረው። ቀይ ስር ደግሞ አንዳንድ ቀይ ስር
የሚጣፍጥ ቀይ ስር አለ ስትሰሩት፣ የማይጣፍጥም አለ። ያንን መርጣችሁ መጠቀም ነው። አንዳንዱ ይመራል እንጂ የማይጣፍጥ አለ። ስለዚህ የቀይ ስሩን አይነት ደግሞ ቆንጆን ቀይ ስር መጠቀም ነው። ምስሩ ላይ ትንሽ ውሃ ጨምሬ እንዲበስል አድርጋለሁ። ማለት በጣም ብስል ሳይሆን መብሰል እስከሚጀምር ድረስ እናንተከትከዋለን። ቀይ ስሩን ሳንጨምር። ቀይ ስሩን ስከትፍ አነሳ አነሳ አድርጌ ነው የከተፍኩት። እንደዚህ ውሃ ከልሼ በደንብ አድርጌ ካማሰልኩት በኋላ እንዲበስል ከድነዋለሁ። እንግዲህ እንደዚህ ለየት አድርጋችሁ ደግሞ ሰርታችሁ ሞክሩት። ሀሳብ አስተያየታችሁን ሞክራችሁ ጻፉልኝ። እንደምትወዱት እርግጠኛ ነኝ። ትንሽ መብሰል ግማሽ ብስል ሲሆን ቀይ ስሩን እጨምራለሁ። ቀይ ስሩን እንዴት እንደከተፍኩት ላሳያችሁ። አነሳ አነሳ አድርገን መክተፍ ነው። በጣም ቀላል ነው። ቀይ ስሩን እጨምርና ደግሞ አንድ ላይ አዋህደዋለሁ። እንግዲህ ቀይ ስርን በድንች ብቻውን ጠብሰን ምናምን ነው የምናውቀው። እንደዚህ ደግሞ ለየት አድርጋችሁ ከምስር ጋር በጣም ቆንጆ አድርጋችሁ ሰርታችሁ መመገብ ትችላላችሁ። ከለሩ ራሱ በጣም ነው የሚያምረው። በደንብ አድርጌ አማስለውና የሚበቃኝን ውሃ ከልሼ እንዲበስል አደርጋለሁ። እስካሁን እንግዲህ ቪዲዮን እየተመለከታችሁ ከሆነ ላይክ ያላደረጋችሁ ላይክ እያደረጋችሁ እስከ መጨረሻው ተመልከቱት ማለት ነው። ቀይ ስሩንና ምስሩን በደንብ አድርጌ እንደዚህ ካዋሃዱት በኋላ የሚበቃኝን ውሃ የፈላ ውሃ ጨምርና በደንብ እንዲበስል ቀነስ አድርጌ እሳቱን እንዲበስል አደርጋለሁ። ከለሩ ምናምን እንዴት እንደሚያምር ተመልከቱት። ከዚህ በኋላ ደግሞ ሲበስልና ቅመማ ቅመሞችን የመጨምረውን ቅመማ ቅመሞች አሳያችኋለሁ። እንደዚህ አድርገን እዩት፣ እየበሰለ ነው። ቅመም ራሱ ብዙ መጠቀም አይጠበቅባቸውም። የማቁላሊያ ቅመም፣ ጥቁር ቅመም ካለ ኮረሪማ ወይም በእነዚህ ብቻ መስራት ይቻላል። እንግዲህ ሲበስል ደግሞ ምን ምን ቅመም እንደምጠቀም አሳያችኋለሁ። እዚህ ጋር ጥቁር ቅመም አዘጋጅቻለሁ። ጥቁር ቅመም ከዚህ በፊት ሰርቼላችኋለሁ ቪዲዮን። ሁሉንም የምጠቀማቸውን ቪዲዮዎች ቅመማ ቅመሞች እዚህ ላይ ስጨምር የምታዩትን ሁሉንም ስለሰራሁት ከታች ቪዲዮ መመልከት ትችላላችሁ። ይጠቅማችኋል፣ ለሌላም ማለት ነው። በመቀጠል ጨው ነው የምጨምረው። ቅመሙን ግን ጥቁሩን ቅመም ጨምሬ አንተክትኬዋለሁ በደንብ። ከዛ በኋላ ጨው ጨምሬ ደግሞ የምፈልገውን ያህል ማለት ነው። እንደ ፍላጎታችን፣ እንደ ሁልጊዜው ጨው የምንጠቀመው እንደ ፍላጎታችን ነው እንጂ እኔ በጨመርኩት ልክ አይደለም። ጨውን ጨምሬ በደንብ እንዲዋሃድ ካደረግኩ በኋላ ኮረሪማ ነው እኔ ሁልጊዜ መጨረሻ ያለውን ኮረሪማ መጨመር የምወደውና ኮረሪማ እጨምርና እሳቱን በጣም ቀንሼ ከዛ በኋላ እጨርሳለሁ ማለት ነው። እሳቱን ዝቅ እናደርግና እንዲንተከተክና ቅመማ ቅመሞች ሁሉ እንዲዋሃዱ ካደረግን በኋላ ከዛ እንጨርሳለን። በዚህ መልኩ እንግዲህ ቀይ ስርንና ምስርን ቆንጆ አድርጋችሁ በቀይ ወጥ መልክ ሰርታችሁ መመገብ ትችላላችሁ። ተመልከቱ። በጣም ነው የሚጣፍጠው፣ በጣም ነው የሚያምረው። ስለተከታተላችሁኝ፣ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።